ሰበር መረጃ አሜሪካ ኢራንን ስትደበድባት አድራለች። አሜሪካ ኢራንን 3 የኒውክሌር ጣቢያዎች በአየር መደብደቧን ማስታወቃለች። የአሜሪካ ኢራን 3 የኒውክሌር ጣቢያ በአየር ስትደበድብ ፕሬዝዳንት ትራምፕ በትዊተር ገጻቸው አስታውቀዋል። ፕሬዝዳንት ትራምፕ ድብደባውን ያከናወኑት አውሮፕላኖች በሰላም መመለሳቸውንም ገልጸው ፎርዶ፣ ኢስፋሃንና ናታንዝ የተባሉ የኢራን የኒውክሌር ማብራሪያ ጥቃቱ ኢላማ እንደነበሩም ፕሬዝዳንቱ አስታውቀዋል። ኢራን የኒውክሌር ቁሳቁሶቿን ከጥቃቱ ቀደም ብላ ወደ ሌሎች ቦታዎች ማዘዋወሯን የቱርኪው ቲአርቲ የኢራን ዘገባ አውጥቷል። ዛሬ አዳር እንግዲህ ሁለቱ እስራኤልና በዚህም ታይዞ እንግዲህ ኢራን በአሜሪካ ላይ እንግዲህ ከፍተኛ እርምጃ ወስዳለሁ ብላለች። ከዚህም ውስጥ እንግዲህ በጅቡቲ የሚገኘው የአሜሪካ የጦር ሰፈር ላይ ኢራን ማዳግም እርምጃ ወስዳለሁ ብላለች። ያ ማለት እንግዲህ የኢትዮጵያ ወደብ የምንጠቀምበት እንግዲህ እዛ ነው። ያም አብሮ ተጎጂ ይሆናል ተብሎ ተፈርቷል። እንዲሁም በተለያዩ እስራኤል ክፍሎች ላይ ኢራን አሁን እንግዲህ የሚሳይል ውርጅብኝ እያወረደች ነው። 3 ትላልቅ የኒውክሌር ተቋሟ ነው እንግዲህ ኢራን የተመታባት። ጉዳቱ ይሄን ያህል ነው ተብሎ ገና አልተገለጸም። ዙሮ እንግዲህ ፎርዲ በመባል የሚታወቀው ትልቁ የኒውክሌር ማብላያዋ እንደተመታ ነው። ይህንንም እንግዲህ አሜሪካ ብቻ ያላትን ቦምበር ተጠቅመው ነው እንግዲህ እንደዚህ አመድ ያደረጓት። በትዊተር ገጹ እንግዲህ ኔታንያሁ ትራምፕ አመሰግናለሁ ወሳኙ ሰው ሲል ተደምጧል። እነዚህ ሁለቱ መንግስታቶች እንግዲህ ይህንን የኒውክሌር እንትን ለመምታት ከ1 ዓመት በፊት ጀምሮ ወታደራዊ ልምምድ እንዳደረጉ ነው አሁን እንግዲህ መረጃዎች እየወጡ ያሉት። ዓለም ብዙዎች እንግዲህ አሜሪካን እያወገዙ ነው። ከማውገዝ ያለፈ እንግዲህ በአሜሪካ ላይ ምን እንደሚያደርጉ አይታወቅም። ከዚህ ባለፈ ግን ኢራን ወሳኝ የሆነውን የሆርሙዝ የተባለውን የነዳጅ መተላለፊያ ባህር እዘጋለሁ ብላለች። ያ ማለት ደግሞ የዓለምን የኢኮኖሚ እንትን እንደሚያናገው ተፈርቷል። ጦርነቱ በጣም እንግዲህ ያው አስጊ ደረጃ ላይ ነው ያለው። ያው ይመቻችሁ። መረጃዎችን ይዤ እመጣለሁ። እስከዛው ተከታተሉ።